ደብረ ሊባኖስን ያህል ቦታ እንዴት ይቸግራል ምዕመናን እያሉ ብለን በእመቤታችን ስም ከደባልነት አውጥተን ራሷን ለማስቻል በዓመት አንድ ጊዜ ጥር ብቻ ነው የምትከበረው ባለ ዕረፍቱ የእመቤታችን። ወደፊት ግን በስፋት እንዲከበር አባታችን ገድላቸውን የፈጸሙባት ችግሩን ያቃለሉባት ገደል ሲወረውሩ የደረሰችላቸው ከቅዱስ ሚካኤል ጋር ያቺ ቅድስተ ቅዱሳን ድንግል ማርያም ናት። ታቦተ ማርያም በደባልነት እዚያ ትኖራለችና ለእሷ ቤተ ክርስቲያን እንስራ ብለን በ3400 ካሬ ሜትር ላይ ያረፈ ቤተ ክርስቲያን መስርተን እየሰራን ነው። አሁን ወደ ጣሪያው ደርሰናል። በጣም ጥንካሬ ያለው ቦታው መረሬ ነው። በታች ድረስ ተቆፍሮ መሰረቱ በጣም ከባድ ነው። ብዙ ዕቃ ቤትን ያጠቃለለ ማህሌቱን ያጠቃለለ ገድል ቤቱን ያጠቃለለ ሁሉንም የያዘ ነው። ከላይ የእመቤታችን ቤተክርስቲያን እንዲሆን አድርገን አሁን ከላይ ቀርቷል። ጀምረን እንዳይቀር ገዳሙም እንዳይዘጋ በችጋር እንዳይወድቁ ድረሱላቸው እናንተ ምዕመናን ለማለት ነው የመጣ ነው። እኔ አሁን አቅም ኖሮኝ አይደለም፣ ሰውነቴም ይመሰክራል። ትንሽ አጥሮኛል፣ ኦክሲጅን አጥሮኛል። በጣም የግድ ነው የምናገረው። ግድ የለም መሰረቱ ሲጣል እኔ ነበርኩ፣ ሲዘረፍም እኔ ነበርኩ። በተማሪ ቤት ሆኜ እዚያው ነው ያደግኩት እና ሁሉንም አይቻለሁ። ለደብረ ሊባኖስ የማልሆነው ነገር የለም። ይዛችሁ ሂዱ፣ ግድ የለም። ለልጆቼ ልናገር፣ ድረሱልኝ ልበል፣ ልጩህ ብዬ ነው የመጣሁት እና አሁን ባንክ ቁጥር አለ በስፋት በሁሉም ስፍራ የተከፈተ አለ። ያንን ይነግሯቸዋል። በባንክ በኩል ታስተላልፋላችሁ የምትችሉ። አዎ ስደት በሀገራችን የተለመደ ሆኖ አላት። ስደት የሚሉ አያውቁም ነበር የኢትዮጵያ ሕዝብ። እኔ እንደማውቀው በታላላቅ ሀገሮች ኤምባሲ ይሁን ምንድነው የሚባለው? ኤምባሲ አይደል? ኤምባሲ ይሁን ሲባል እንደ ቅጣት ነው የሚቆጥረው ነበረ ድሮ። አሁን በደይ ጥናት አይገኝም ከኢትዮጵያ ለመውጣት። ያን ጊዜ ግን በጃንሆይ ጊዜ ወደ ኤምባሲነት ሲላክ ሰውየው ምን አጥፍቼ ይሆን ነው የሚለው። እንደ ጥፋት ይቆጥረዋል። ደግሞ ቁፋሮም ቢሆን የኢትዮጵያ ሕዝብ እንደ ኩል ይሁን አይቆፍርም ነበር። ጌታ ነበረ። ሙክት የሚሸጥበትንም አውቅ ነበር። በሬ የሚሸጥ 300 የደለበ በሬ ገዝቻለሁ እኔ ለእመቤታችን 300 እዚያ እንትና ወላይታ በተመደብኩ ጊዜ በቅርብ ሰዓት። አሁን እየከፋ መጣ። ስደት ልማድ ሆነ። ስደት የማያውቅ ሕዝብ እየተሰደደ በዓለም ዙሪያ ውስጡ ጥበብ እግዚአብሔር ነው። አሜሪካውን ዛሬ ማለቱ በዚህ በጾሙ ደግሞ የጾሙ የሚገባውን ዝማሜው ቀልጥ ያለ ነው። የትናንት ያለፈውን ሐዋርያ ልጅ ያ ልጃችን የምታውቁት እሱን እንዴት አድርገው እንደሸኙት አይተናል። ዛሬ ሁሉም ዓለም በመዳፍ ሆናለች፣ በመዳፍ ውስጥ ሆናለች አይተናል። እና እንዴት አክብረው እንደሸኙት አይተናል።
እና በዓለም ዙሪያ ኦርቶዶክስ ተዋህዶ ሃይማኖት እንዲሰፋ እግዚአብሔር በጥበቡ ያደረገው። ኢትዮጵያውያን መበተናቸው ያለ ምክንያት አይደለም። ስደቱን እኔ አልጠላሁትም። እኔ ስደትም አይደለም የእግዚአብሔር ስራ ነው። አሁን ችግሩ በዚሁ ስደት ሆነና አሁን ወደዚህ መጣችኋል። እናንተ ጊዮርጊስን ትታችሁ እዚህ አራዳ ጊዮርጊስ ነበራችሁ፣ መሀል ከተማ የነበራችሁ ወደዚህ መጣችኋል። ይሁን ሀገራችሁ ነው። በዚህም ባላችሁበት የሚጎንጣችሁ አይኖር። በሰላም እንድትመሩ ሰርታችሁ እንድትበሉ ያድርጓችሁ። አሁን የመመኝላችሁ እሱ ነው። የእርስ በርስ ዝም ብሎ እዚሁ ተወልዶ እንዳልተወለደ አድርጎ ለማባረር የሚሞክረው ያናድዳል። ይህ አይሆንም። ተስማምተን እንኑር። አንድነታችን ይጽና። ምልክቱ ግን ደርሷል። የጌታ ቃል ነው እንደሚያደርገን። እርስ በርሱ ይዋጋል፣ እርስ በርሱ ይጣላል። ከቤት ጀምሮ እኔ ካለሁበት ቤት ጀምሮ አይቻለሁ። ሳዝን ነው የሰነበትኩት። እንዲያው ምንም ሰላም የለም፣ ፍቅር የለም። ቤተሰቡ ሁሉ ሰላም የለውም። እግዚአብሔር ሰላሙን ያምጣልን፣ ይቅር ይበለን። ምን አለ መሄዳችን አይቀር መቼም። እዚህ ዓለም አንኖርም። ሁላችንም የዓለም ኃላፊ ነው። እንደ ብራና ተጠቅልሎ ይሄዳል፣ ያልፋል። እኛ ወደማያልፈው ዓለም እንሸጋገራለን። ይህን እናውቃለን። እዚያው ድረስ ተስማምተን ተረራርተን ብንኖር እግዚአብሔር ደስ ይለዋል። እግዚአብሔር ደስ ካለው ደግሞ መንግሥቱን ያወርሰናል። አለዚያ እኮ ይቆጣል። ከኔ ወግዱ ነው የሚለው። ከሱ ከተለየን ደግሞ ገሃነም ነው እና ክርስቲያኖች አይዟችሁ፣ በርቱ፣ ሰላማችሁን አጽኑ፣ አንድነታችሁን አበርቱ። ሁሉም ሀገራችሁ ነው። በኢትዮጵያ ውስጥ ወሰን የላችሁ። እኔ ወሰን ድንበር የለኝም። በኢትዮጵያ ውስጥ ሁላችንም ሀገራችን መሆኑን አውቀን ሰርተን ለመብላት ገደብ አይኑርብን። ሀገሪቱ እንድትለማ እንፈልጋለን። ልማት የሚጠላ የለም፣ ግን በእኛ ቆዳ ላይ መሆን የለበትም። እኛ መገፈፍ የለብንም። እኛ መገፋት የለብንም። እግዚአብሔር ይህን ግፍ ያደርገው። እግዚአብሔር ሁሉ አዘነተኛ ነው። ሁሉ ሲያዝን እናያለን። ያን ወግዶ ያን አስወግዶ እግዚአብሔር ቸር ነውና ሰላሙን አጽንቶ እርስ በርሳችን በሰላም ሰርተን እንድንጠቀም ያድርገን። አሁን የተቻላችሁን ይህን ገዳም እንዳይዘጋ ተባብራችሁ እርዱት። እኔ ትንሽ ነው የቀረኝ። ቢሆን ምን አደከመኝ ብዬ አልተቀመጥኩም። እኔ አሁን ነገ እሞታለሁና እኔ ምን አባቱ ምን ያደርግልኛል አላልኩም። እዚህ እየደከመኝ ነው የመጣሁት። ትንፋሽ አጥሮኛል። ታያላችሁ፣ በግድ ነው በትግል በ10 ሰዓት ስትመጣ ሄደው እንዲሁ እየተነፈስኩ ነው። እንቅልፍ ደግሞ በዚያው ይወስደኛል። ድካሙ የግድ ታግዬ ነው የተነሳሁት እና ከወንድሞቼ ከአባቶች ጋር ከነዚህ ከመነኮሳቱ ጋር እስቲ አቅም ለሆናቸው እኔን እያዩ ይበርቱ። እሳቸው እንኳ ደግሞ እንዲህ ሲጮሁ ለምንድን ነው እኛ ችላ የምንለው እንዳይሉ እንዲሉ ብርታት እንዲሆናቸው ቀደምኩላቸው እና እናንተ ትንፋሽ ቁርጥ እያለ እየለመንኳቸው አጨክሩ ብዬ ነው የወጣሁት። የሽማግሌ መታየቱ መቀላወጡ ይባላል። ከታየሁ ለማን ነው መቀላወጠው? ለልጆቼ ለእነዚያ ለመናንያ ነው። መናንያኑ ዘግተው እንዳይሄዱ
ደብረ ሊባኖስ በአጋሙጢስ ዓይን የሚበራበት ነው። ብዙ ተአምራት የሚደረግበት ነው። ቅዱስ አባታችን 29 ዓመት ቆመው የጸለዩበት 7 ዓመት በአንድ እግራቸው ቆመው እግራቸው እስኪቆረጥ ድረስ የጸለዩበት በመጨረሻም ቃል ኪዳን የተቀበሉበት እስከ 10 ትውልድ ድረስ እምርልሃለሁ የተባሉበት ዋሻ ደብረ ሊባኖስ ነው። ስለዚህ የቃል ኪዳን ቦታችን እናንተም የምትማጸኑበት ሲከፋችሁ ሄዳችሁ ለእግዚአብሔር ነግራችሁ ችግራችሁን የምታስወግዱበት ትልቁ ገዳማችን ስለሆነ ገዳማችን እንዳይዘጋ ተረባርባችሁ ክፈቱት አደራ እላችኋለሁ። ዛሬ እዚህ ቆሜ መለመን አፍረት ነው ለኔ፣ እየተሸማቀቅኩ ነው። እዚያ ሆኜ ዳዊት ብለግን እንዴት ያለ ደስታ ነበረ! ደንቡም እንደዚያ ነበረ። አሁን ሲሰበር ይሰበር ብዬ ነው የመጣሁት ከወንድሞቼ ከመነኮሳት ጋር እና ልጆቼ እግዚአብሔር እናንተንም ይርዳችሁ፣ አባታችንን ቃል ኪዳናቸው ይባችሁ፣ የተቻላችሁን እርዳታ እንድታደርጉ ያ ገዳም እንዳይፈታ እንዳይዘጋ እንድትተባበሩ በጻድቁ ስም አደራ እላችኋለሁ። እዚህ ነጠፍና ያውና እንግዲህ ማብራሪያ ይሰጣሉ እነሱ። እስኪ እልል ብላችሁ እግዚአብሔርን አመስግኑት። ለብፁዕ አባታችን አምላካችን እግዚአብሔር ያው ወደ ላይ ባይሆንብንም ረጅም ዕድሜ ከጤና ጋር ይስጥልን። ከፍ አድርጋችሁ አመስግኑልን። የሚከተል ሌላ የሚጨምር ነገር የለም። መልእክቱን ብፁዕ አባታችን በሚገባ ትምህርቱን የመጡበትንም የገዳሙን ጉዳይ በሚገባ ሁኔታ ገልጸውልናል። ሁላችሁም መጣችሁ የብፁዕ አባታችንን ቃል መፈጸም ብቻ ነው። እንግዲህ ቆሞ የሚተያይ ሰው የለም።